ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ ስለ አብሽ የምናየው ይሆናል። አብሽ እንግዲህ በመድኃኒትነትና በምግብ ማዘጋጃነት የሚታወቅ ሁለገብ እጽዋት ነው። ከሜዲትራኒያን የመነጨው አብሽ እርጥበትን በማስጠበቅና በጸረ ኢንፌክሽን ባህሪው የታወቀ ነው። ይህም እንግዲህ ለቆዳችሁ እንክብካቤና ለተለያዩ የጤና ጥቅሞች ተወዳጅ ንጥረ ነገር እንዲሆን አድርጎታል ማለት ነው። በተጨማሪም አብሽ ለልብ ድካም፣ ለደም ግፊት፣ ኮሌስትሮልን ለመቀነስ፣ ለጨጓራና በስኳር በሽታ ለሚሰቃዩ ፍቱን መድኃኒት ነው። እንዲሁም ለአራስ ወይም ደግሞ ገና ለወለዱ እናቶችም የጡት ወተታቸው መጠን እንዲጨምር በማድረግ ከፍተኛ ጠቀሜታን የሚሰጥ ይሆናል ማለት ነው። እናም እኔም በዚህ ቪዲዮ ላይ እንግዲህ አስገራሚ የሆኑ የአብሽ የጤና ጥቅሞችን ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ዋና ዋና ብዙ ጠቀሜታዎች ቢኖሩትም አብሽ ዋና የተባሉት 10 አስደናቂ የጤና ጥቅሞችን ወደ እናንተ የማደርስ ይሆናል ማለት ነው። እንዲሁም አብሽን እንዴት መጠቀም አለባችሁ፣ ስንት ሰዓት ላይ ብትወስዱት ተመራጭ ነው የሚለውን በዚህ ቪዲዮ ላይ አያይዤ ወደ እናንተ የማደርስ ይሆናል ማለት ነው። እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ በመግቢያ ላይ እንደነገርኳችሁ አብሽ ብዙ ጠቀሜታዎች አሉት። ከነዚህ ውስጥም እንግዲህ የወገብና የመገጣጠሚያ ህመምን ለሚሰቃዩ ሰዎችም እረፍት ሰጪ ነው። አብሽ በውስጡ ብርድን የመሳብና የጡንቻ መሸማቀቅን የመፍታት ኃይል አለው። የአብሽ ሻይ ወይም ደግሞ በንጹህ ማር ተበጥብጦ መውሰዱ የቆየ የወገብ ህመምን፣ የዲስክ መንሸራተትን ተከትሎ የሚመጣ ህመምንና የቁርጥማት ችግርን በከፍተኛ ሁኔታ የሚያቃልል ይሆናል ማለት ነው። እንግዲህ የአብሽ ሻይ በየቀኑ መጠጣት ወይም ደግሞ አብሽን ዘፍዝፎ ውሃውን በመጠቀም ለወገብ ለመገጣጠሚያ ጤናችሁ ትልቅ ለውጥ ያመጣል ማለት ነው። በተለይ እንግዲህ ከእንቅልፋችሁ በፊት ማለትም ከመተኛታችሁ በፊት በመጠጣታችሁ ጡንቻችሁን እንዲያርፍ የሚረዳ ይሆናል ማለት ነው። እንግዲህ እስቲ አሁን በዝርዝር አብሽ በአጠቃላይ ለሚሰጣቸው የጤና ጥቅሞችን አንድ በአንድ እንግዲህ አንደኛውና የመጀመሪያው የስኳር በሽታ ለመቆጣጠር ይረዳል። እንግዲህ አብሽ በደማችን ውስጥ የሚገኘውን የስኳር መጠንን ለመቆጣጠር የኢንሱሊን መቋቋምን ይቀንሳል። ስለዚህ ይሄም እንግዲህ የስኳር በሽታን እንዲቆጣጠር ይረዳዋል ማለት ነው። ሌላው እንግዲህ የልብ በሽታ ለመከላከል ነው። እንግዲህ የልብ ጉዳትን ወይም ደግሞ በሽታን ለመከላከል ኦክሲዴቲቭ ውጥረት ለማስወገድ የሚረዳ ይሆናል ማለት ነው። አብሽም ይህንን የማድረግ አቅም ይኖረዋል ማለት ነው። ሌላው እንግዲህ ለሴቶች በተለይ በወር አበባ ወቅት ቁርጠትን የሚያስታግስ ይሆናል። አብሽ እንግዲህ ከቁርጥማት በተጨማሪ የራስ ምታትን ማቅለሽለሽንና ድካምን ለመቀነስ ይረዳል ማለት ነው። ሌላው እንግዲህ የጡት ወተት ምርትን ያሻሽላል። እንደነገርኳችሁ እንግዲህ አብሽ ፓይቶ ኤስትሮጂን የተባለ የወተት ምርት የሚጨምር ውህድ ስላለው ለሚያጠቡ እናቶች እጅግ በጣም ጠቃሚ ነው ማለት ነው። ስለዚህ እንግዲህ ለወለዳችሁ ሰዎች በተለይም በቅርቡ ለወለዳችሁ አብሽን በደንብ መጠቀም ይኖርባችኋል ማለት ነው። ሌላው እንግዲህ የአርትራይተስ ህመምን ለማስታገስ አብሽ በጣም ወሳኝ ነው። አብሽ እንግዲህ አንቲ ኦክሲደንት እና አንቲ ኢንፍላማቶሪ ባህሪያቶች ስላሉት በአርትራይተስ ወይም ደግሞ ሪህ የሚባለውን በሽታ የሚመጣን ህመም ለመቀነስ ይረዳል ማለት ነው። ሌላው እንግዲህ ከጨጓራ ጋር ተያይዞ የምግብ አለመፈጨት ችግርን የሚከላከል ይሆናል ማለት ነው። የሆድ ድርቀትንና በጨጓራ ህመም ምክንያት ለሚከሰት የምግብ አለመፈጨት ችግር መከላከል የሚያደርግ ይሆናል ማለት ነው። ሌላው እንግዲህ ጸረ እርጅና ጥቅም አለው። በሚገርም ሁኔታ እንግዲህ ለቆዳችን አስደናቂ ጠቀሜታዎች ያሉት ሲሆን የእርጅና ምልክቶች የሆኑትን እንደ የቆዳ መጨማደድና ቀጫጭን መስመሮች ቆዳዎች ላይ መታየት ወይም ደግሞ የቆዳ ጥፋቶች የምንለው ማለት ነው፣ እነዚህን ነገሮች ለማስወገድ ይረዳል ማለት ነው። በአጠቃላይ ለቆዳ ጥራትና የቆዳ መጨማደድን ለመቀነስ የሚረዳ ይሆናል ማለት ነው። ሌላኛውና ዘጠነኛው እንግዲህ ብጉርን ለመፈወስ ነው። አብሽ እንግዲህ አንቲ ኢንፍላማቶሪና ጸረ ባክቴሪያ ባህሪያቶች ስላሉት የብጉር ችግሮችን ለመከላከል የሚረዳ ይሆናል ማለት ነው። የመጨረሻውና አስረኛው የአብሽ ጠቀሜታ እንግዲህ ቆዳን ለማርጠብ ነው። እንግዲህ አብሽ እንደ ቫይታሚን ሲ፣ ፕሮቲን እና ኒኮቲን አሲድ ያሉ ውህዶችን በውስጡ ይዟል። እነዚህም ቆዳን ለማራስና እርጥበት ለማድረግ ወይም ደግሞ እንዲረጥብ የማድረግ አቅም ይኖራቸዋል ማለት ነው። እንግዲህ በጣም ብዙ ጠቀሜታዎች ቢኖሩትም ዋና ዋና የሚባሉት እነዚህ የነገርኳችሁ ማለት ነው። የስኳር በሽታን ለመቆጣጠር፣ የልብ በሽታን ለመከላከል፣ የወር አበባ ቁርጠትን ማስታገሱ፣ በተለይ ደግሞ ለአራስ እናቶች የጡት ወተት ምርትን ማሻሻሉ፣ አርትራይተስ ህመምን መቀነሱ፣ የምግብ አለመፈጨት ችግርን ይከላከላል። እንዲሁም ጸረ እርጅና ባህሪ ያለው ብጉርንም ይፈውሳል። እንዲሁም የቆዳ እርጥበትን ለማቆየት የሚረዳ ይሆናል ማለት ነው። ስለዚህ ሁልጊዜም
ማታ ማታ ከመተኛታችሁ በፊት በፈለጋችሁት መልኩ ከምግብ ጋር መሆን ይችላል፣ ወይም ደግሞ የአብሽን ሻይ በመጠቀም ይቻላል። ማለትም በንጹህ ማር ተበጥጦም ሊሆን ይችላል፣ እንዲሁ ከውሃም ጋር ተዘብዝፎ ብትጠቀሙት ለእናንተ ወሳኝ የጤና ጥቅምን የሚሰጥ ይሆናል ማለት ነው። እንግዲህ ውድ ቤተሰቦች ስለ አብሽ ያዘጋጀሁላችሁ አጠር ያለ መረጃ ይህንን ይመስላል። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ይህ ቪዲዮ እንግዲህ ብዙዎችን ሊጠቅም ስለሚችል በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው